ይልካ ዘለኻ ስለዚ ኢየሱስ ክርስቶስ መንገድን ሐቅን ህይወትን ኢየሱስ አለ እሺ ምን ማለት ነው ስትሉ መድኃኒት ከምን አዳነ ጥያቄ አለ አንድ መከለም ካላችሁ በየትኛውም ደቂቃ ከማንም ንላዕሊ ናይ ሎማዓንቲ ሓገዝኩም ብጣዕሚ ኣዝዩ የድልየንሎ ቅድሚ እዚ ቪድዮ ዝመርኣይኩም ሼር ላይክ እንዳገበርኩም ናብ ኩሉ ሰብ አባጽሁለይ ማርያምን ብትወዱ ኖሮ ወንጌልን ባልገፋችሁ ነበር ማርያምን አትወዱ ሙሽታሞች ናችሁ ሕጂ በአደባባይ ተጀሚሩሎ እዚህ ሰዓት ጴንጤ መሆን የማይፈልግ ድፍን የኢትዮጵያ ህዝብ ማለት እችላለሁ ሼም ይዞት ነው እንጂ እግዚአብሔር ምስክሬ ነው ዝሽግር ዘምጻናዩ በዓልና ካብ አመንቲ ተዋህዶ ሃይማኖት ቤተክርስቲያን መሆን ክንፈልጥ ክንከለልና እኔን ከእግዚአብሔር ጋር ታማልደኛለሽ ብያምናለሁ እኔ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቅ የክርስቶስ ደም ብቻ የሚሰበክ ናይ ማንንም ጸገም ይሆንን ጸገም እዚ ናይ በዓልና ጸገም እዩ ያመጣን መንገድ ኢየሱስ ነው ፈቃዴ ነው የሰውን ነገር ላልናገር ሰላም ጥዕና ሀብለይ ተኸታተልቲ እዚ መደብ እዚ ከመይ ትቕንዩ ከመይ ትኾኑ ሕጂውን ጎይታና መድሓና ኢየሱስ ክርስቶስ ናቱ ፍቃድ ኮኑ ተመሊስና ብድጋሚ ክንረኸብ ፍቃዱ ስለዝኾነ ሕጂውን ዝተኸበረ ዝተመስገነ ይኹን እናበልኩ ኣብ ናይ ሎማዓንቲ መደበይ ካብ ማንም ንላዕሊ ፍልይ ዝበለ ናትኩም ሓገዝ ኣብ ዘድልየሉ ሰዓት በፂሕ ኣለኹ ፕሊስ ነዚ ቪድዮ ዝቅድሚ ምርኣይኩም ላይክ እንዳገበርኩም ሼር እንዳገበርኩም ጀምሮ ናብ ኩሉ ሰብ ኣባጽሑለይ ብጣዕሚ ኣዝዩ ዝገርም ጭራሽ ኣብ ኣደባባይ ከምዚ ነገር ተጀሚሩሎ ክርስቲያን ትብል ኩልኻ ማዕተብ ዘለካ እዚ ነገር እዚ ኣብ ኣደባባይ ከምዚ ዓይነት ወንጌል ክስበኽ ኣይንፈቅድን ቀጥታ ናፍቲ መደበይ ከብለኩም ጎይታዩ ምድሓን በሓደ ኣምላኽ እቲ ምእንቲ ሓጢኣትና ዝሞተ ምእንቲ ጽድቅና ድማ ዝተስዐ ኣምላኽ ንሱ ሓደ ጎይታ ዝኾነ እቲ መንግስተ ሰማይ መእተዊ በሪ ዝኾነ ሓደ ኣምላኽ መገዲ ምድሓን መገዲ ህይወት ዝኾነ ጎይታና ኢየሱስ ክርስቶስ እዩ እቲ ካብ ቅድስቲ ድንግል ማርያም ኣዴና ዝተወለደ ምእንቲ ሓጢኣትና ድማ ዝሞተ ምእንቲ ጽድቅና ድማ ኣብ ሳልሳይ መዓልቲ ዝተሰበ ጎይታ ንሱ ንዑ ብምእማን ናይ ዘለዓለም ህይወት ይርክብ ሓወይ ሓፍተይ እተጨነቐት ነፍሲ ሰላም ንኽትረኽቢ ዕረፍቲ ንምርካብ ሓደ መፍትሑ ንሱ ድማ እቲ ምእንቲ ሓጢኣትኪ ዝሞተ ምእንቲ በደልኪ ዝሞተ ሓጢኣትኪ ዝወሰደ ሕማምኪ ዝወሰደ ጎይታና ኢየሱስ ክርስቶስ እዩ ምድሓን ብህይወት ዝርከብ ንጎይታ ብምእማን ጥራሕ እዩ ምድሓን ብሃይማኖት ኣይኮነን ምድሓን ግብሪ ብምፍጻም ኣይኮነን ምድሓን ብእምነት እዩ ናይ እግዚአብሔር ቃል ክዛረብ ከሎ እቲ ንዓይ ዝኣመነ ናይ ዘለዓለም ህይወት ኣለዎ ይብል እንተሞተ እኳ ብህይወት ክነብር እዩ ዝብል ስለዚ ሓፍቲ ህይወትና ሓጣርያ ናይ ዘለዓለም ህይወት ናይ ዘለዓለም ህይወት ንምርካብ ኢየሱስ ክርስቶስ ምእማን የድሊ ንሱ ኣብ ክንዲ ሓጢኣትና ሞይቱ እዩ ንሱ ኣብ ክንዲ ጽድቅና ድማ ኣብ ሳልሳይ መዓልቲ ካብ ሞት ተስኡ እዩ ስለዚ ሓወይ ሓፍተይ ናብዚ ህይወት ይዕድመኩም ኣለኹም ኣይትጨነቁ መፍትሒ ጭንቀትኩም ጎይታ ኢየሱስ ክርስቶስ እዩ ማርያምን ብትወዱ ኖሮ ወንጌልን ባልገፋችሁ ነበር ማርያምን አትወዱ ሙሽታሞች ናችሁ ትዋሻላችሁ ማርያም ስለዚህ ወንጌል እንደዚህ ብላለች እርሱ የሚለውን አድርጉ አለች ማርያም የምትሉ እናንተ እሱ የሚለውን አድርጋችኋል ከራሷ ላይ አውርዳለች አትለጠፍ እንደማስትሽ እግዚአብሔር አብ አባቱ የሚወደው ልጄ ይህ ነው እርሱን ስሙታል ምህረት ይብካ ይጋል ደውልካ ዘለኻ ስለዚ ኢየሱስ ክርስቶስ መንገድን ሐቅን ህይወትን ብራዘር ብዙሓት ትማል ሞይቶም እዮም ሎሚ ንስኻ ብህይወት ኣለኹም እዚ ዝተምዕዎ ዘለኹም ዘበልኩም ብሙላትኩም ናይ ተስፋ ቃል ኣለዎ ናይ ምድሓን ቃል ኣለዎ ናይ ህይወት ቃል ኣለዎ መጽሓፍ ቅዱስ አንብቡ ተባረኹ ዝምልከተኩም ቦታ ኮንኩም ክሰብኩ ትኽእሉ ኢኹም ኣብ ማእኸል ኣደባባይ ወፂኹም ግን ዝኾነ ዓይነት ወንጌል ዝኾነ ዓይነት ነገር ከምዚ ዓይነት ክትገብሩ ኣይንፈቅደልኩምን ሕጂውን ካብ ሃይማኖት ንላዕሊ ዝበልጸና እውን ስለለየለም በዚ ነገር እዚ ሱቅ ክንብለኩም አንድል ገደብ ግበርሉ ንዝኣመነልኩም ወሰድዎ ምንም ችግር የውልን ግን ቦታ ፈልኹም ክትሰብኩ ትኽእሉ ኢኹም ኣብ ማእኸል ኣደባባይ ግን ከምዚ ዓይነት ፍላይካ እዚ ንመጀመርያ ግዜ ኣብ ማእኸል ቤተክርስትያን ውሽጢ ነቲ ቤተክርስትያን ዘነውር ነቶም ኣቦታት ዘነውር ተግባር እናተፈጸመ ክንዲ ይፋል ዝግባእ ክንዲ ኣብ ግዜኡን ሰዓቱን ዝወፅእ ክንዲ ኣብ ግዜኡን ሰዓቱን ክእረም ዝግብኦ ሱቅ ብምዋልና ሸለል ብምዋልና
زنجر ጭራሽ ሕዝኻ ኣብ ማእኸል ኣደባባይ ወፂኦም ህዝቢ ትዘለዎ ፀገም ስለ ዝፈልጡ ትዘለዎ መከራ ስለ ዝፈልጡ ከምዚ ዓይነት ትሪዎም ኣለኹም ዲኹም ግዜ ሓልዮም ኩነታት ሓልዮም እቲ ህዝቢ ኣብ ምንታይ ከም ዝስበኽ ኣብ ምንታይ ሽፍቲ ከም ዝግበር ፈሊጦም ኣብ ሽግርን መከራን ከም ዘሎ ፈሊጦም ይኸው ኣብ ማእኸል ኣደባባይ ወፂኦም ኣለዉ ስለዚ እዚ ነገር እዚ ኩልኻ ዝምልከተካ ክርስቲያን ትብል ማዕተብ ዝኣሰርካ ይምልከተኒ ትብል ካብ ሎሚ ጀሚርካ እዚ ነገር እዚ ከተቋርጾ ዝግበአካ تسبكوا ነገር ድማ ኣብ ቦታኹም ኮይኑ ኣብ ዝምልከተኩም ቦታኹም ክትሰብኩ ትኽእሉ ኢኹም ኣብ ማእኸል ጽርግያ ግን ከምዚ ዓይነት ኣይ ንፈቅድን ሕጂውን ክልኹን ነው ዝግበአና ህዝቢ ናብ ዘይኮነ ነገር ትመርሑ ዘለኹም ሕጂውን ኣደብ ሓዙ ኢና ክንብለኩም ደሊ ተዘይኾነ ግን ባዕልና ብናይ ሕግን ነምን ቤተክርስትያን ክንከደኩም ኢና ካብ ዛሎም ሙዚያ ጀሚርና ክድቃለሱ ዝግበአና ነገር እዚ ስሙት ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ህይወት ያለው ነው ለምን ሊለኝ አይችልም በፍጹም በቃ ኢየሱስ አለ እሺ ምን ማለት ነው ስትሉ መድኃኒት ከምን አዳነ ጥያቄልኝ ከምን አዳነ ከኃጢአት በማን በኩል መጣ በቃ አለቀ ይንገረኛው በማን በኩል ነው ኃጢአት ወደዚህ ዓለም የገባው እሺ በሔዋን አይደል እሺ በአዳም አይደል ስለዚህ በሴትና በወንድ በኩል ነው አይደል ስለዚህ እንደገና ከኃጢአት የምንድንበት መስመር በሴትና በወንድ በኩል ነው የተፈጸመው በሔዋን አንፃር እመቤታችን በአዳም አንፃር ክርስቶስን እናገኛለን ለጥፋቱ ሔዋን ምክንያት ማለች ለድናቱ ደግሞ እመቤታችን ናት ሔዋን የዲያብሎስን ምክር ሰምታ አጥፍታለች እመቤታችን ደግሞ የቅዱስ ገብርኤልን ብስራት ሰምታ መድኃኒት የሆነውን ኢየሱስ ክርስቶስን ጸንሳለች ታዲያ ስለ ድንግል ማርያም ብትመሰክር ቤተክርስቲያን ምን ነው ለምንድነው አንድ ፓስተር የራሱን ፎቶ ያንጠለጠለ በየእንትኑ ደግሞ ራሱን እንዲሰበክለት እየፈለገ ስለ ድንግል ማርያም የሚነገረውን ንግግር የሚጠላው ከቅዱሳን መካከል አንዱ እሷ ናት ስለዚህ ነው ስለ ድንግል ማርያም የማይነገር ስለ ቅዱሳን የማይነገር ግን ስለ ኢየሱስ ይሰበካል ማለት ራሱ ምን ማለት ነው እንዴት አድርገን የምትሰብክልኝ ኢየሱስ ማለት ራሱ እንዴት መጣ ስትለው ጥያቄው ድንግል ማርያም ናት የምትመጣው ቀዳሚ በቃ ይሄንን ነው አስተሳሰራ የምታሰምር ቤተክርስቲያን ማን ምን ክብር መሰጠት እንዳለበት አውቃ ነው የምታሰምር ቤተክርስቲያን ይሄን ለይቶ ማወቅ ያስፈልጋል እመቤታችንን ፈጣሪ ዓለማት ብለን አልጠራን በቃ አምላክ ናት አላልነ ወላዲተ አምላክ እንላለን ወላዲተ አምላክ የሚለው ስም እስከ መቼም የማይሻር ስም ነው ለዘላለም የተሰጠ ስሟ ነው ድንግል በክልኤ ለዘላለም የተሰጠ ስሟ ነው ይሄን መሻር አይቻልም አሁን ደግሞ አንዳንዶች ደግሞ በጣም በሚዲያ የምሰማቸው ደግሞ ሲነሳ ጥያቄው ምን ብሎ መሸወድ ጀምረዋል ይሄ ማልበስ ውሸትም ራቁቱን አይመጣም አይደል ለብሶ ነው ይመጣ አምሮ ማለት አሁን ምን ማለት ጀምረዋል ደግሞ መቼም የኦርቶዶክስ ቤተክርስቲያን አማኞች ሁሉ እመቤታችንን ይወዳሉ አይደል ይሄንን መውደድ ስለሚያውቁ እኛም እኮ ማርያምን እንወዳለን የሚሉ አንዳንድ አሁን ትምህርቶች ደግሞ እየጀመሩ ነው ወጣቱን ለማታለል እኮ ነው ጥያቄ አለኝ ማርያምን እንወዳለን አለ አንድ ፓስተር አፊቴ ላይ ናና ቆም እስኪ ማርያምን እንወዳለን ምን ማለት ነው እንወዳለን እኛ እኮ ቅዱሳን እንወዳለን ምን ማለት ነው እንዴ ማለት ይሄ መጠየቅ አለበት ዝም ብሎ እንወዳለን አለ እንዴ የአምላክ እናት መሆኗን ማትመሰክር ከሆነ ምንን ወደድክ ስለሷ አስተምህሮ እንዳለ የማታምን ከሆነ ምንን ወደድካት እሺ ወደድክ ምኑን እንዴ እንወዳለን ማለትማ ጠላታችንስ እንድንወዳለን የታዘዝ ነው ይሄን ቁም ነገር አለው አሁን የእመቤታችን ወደድኩ ማለት ሃይማኖት ነው እንዴ እንደዛ ነው እንዴ ትክክለኛ ሃይማኖት ማለት እንወዳለን ስለሷ ሲነገር ደግሞ አይን ማቅላት እንዴ የምን ፍቅር ነው ይሄ ፍቅር ማለት እግዚአብሔርን የሚወድ ሰው መገለጫው ምንድነው እመቤታችንስ የሚወድ ሰው መገለጫው ምንድነው ቅዱሳን የሚወድ ሰው መገለጫው ምንድነው መቀመጥ አለበት እንዴ እግዚአብሔርን የሚወድ ሰው ይፈራዋል ያመልከዋል ይገዛለታል ትእዛዙን ይፈጽምለታል የሚወደኝ ቢኖር ትእዛዜን ይፈጽም ይጠብቅ አይደል ስለዚህ እግዚአብሔርን የመውደድ ማሳያው ትእዛዙን መጠበቅ እንደሆነ ሁሉ እመቤታችንን የመውደድ ማሳያው የአምላክ እናት መሆኗ ከፈጣሪ የተሰጣትን ጸጋ መመስከር ነው ለዓለም አቦና ቃል ህይወት ይስማዕና በጣም ብደም ቢገርም ገሊጾምና እዮም አቦናና ያገልግለቶም ዘመናውም የብዛሕሎም በረከት ያድሎም እናበልና بدن بجرم قليص أملم يمسل أمي بتاعتين كل ستنقل مريم متشم كبحر بتشل فايو تنجرو أيو دان نايا تأمر نايا فقري نايا جرنت نايا حليوت نايا محرت هذا بناونا لو زي أختار جاهب لكم تمسنا هنكاننا سموت إذا ستنقل مريم
እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። እኔ ምክንያት ብለህ በለኝ። አንዳንድ ጊዜ ዝም ብዬ እንደማይም አስተሳሰብ ሳስበው ስላልተማርኩ ነው የምነግርህ። ከሄድ እንደው ከእናቴ ጋር ብጣላ ወይ ከአባቴ ጋር ብጣላ እናቴ እባክሽ እማዬ ከአባቴ ጋር ሳርቂኝ እኮ የምልበት ገጠመኝ አለ። አየው እንደው ይሄን ያመጣው ማን ነው? ይሄን ልባችን ውስጥ ያስገባው ይሄ የመታረቅ የመስማማት የፍቅርን እግዚአብሔር ያስገባል። ልክ እንደዛ ሁሉ እመብርሃን ኢየሱስ ክርስቶስን ከወለደች በእግዚአብሔር ፍቃድ ያለምንም በወለድ እሷ ከሰው ሁሉ ከሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ከኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ የተሻለ ለማቅረብ አላት ብዬ አስባለሁ። እኔ ሳልማር ያዘኝ። ይሄ ሳልማር ነው እውነት ነው የምነግርህ። ይሄ ተምሬ ገብቶኝ ምናምን ገብቻለሁ። ዝም ብዬ ሳስበው እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከእሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ቢያንስ ራርቶ የሚላት ነገር ትቀበል የሚል ሐሳብ አለኝ ውስጤ። ስለዚህ ነውና ይሄን ነገር መልካም ከአባትህ ጋር ብትጣላ እናትህ መካከል ገብተው ሊያስታርቁ ይችላሉ አይደለ? ይሄ እናት አባትም እናትም በህይወት ስላሉ ነው አይደለ? እናትና አባት መነጋገር ይችላሉ። እናት ከአባት ጋር ማውራት ትችላለች። ምክንያቱም አንተም እናትን የማውራት እድሉ አለ። አንተም እናትን ና እዚህ ጋር አንተም እናትን የማውራት እድል አለ። ምክንያቱም በህይወት ስላሉ ማለት ነው። ስለዚህ እናት ግን አሁን በህይወት አሉ እንደው ሻለች ባው እናት ግን በህይወት ባትኖር ከአባት ጋር አንተ ብትጣላ እናት መታ ከአባት ጋር ማስታረቅ አይችሉም አይደለ? ምክንያቱም ስለሞቱ ስለተለዩ ማለት ነው። በስጋ ስለተለዩ የጌታ ኢየሱስ ክርስቶስ እናት ብጽዕት ድንግል ማርያም ሰው ነች አይደለ? ሰው ነች። ደግሞ ጌታ ኢየሱስን ወልዳለች። ታከብራታለህ ወይ? በደንብ አድርጌ ነው ማከብራት። ትወዳታለህ ወይ? እንዴት ነው ማልወዳት? መድኃኒት እኮ ነው በሷ በኩል የተወለደው። ግን በሕይወት አሁን አለች ወይ? ድምጼን መስማት ትችላለች ወይ ብትለኝ መስማት አትችልም። በሁሉ ስፍራ የሚገኝ ሁሉን ነገር የሚያውቅ በጊዜ በቦታ በሁኔታ የማይወሰን እግዚአብሔር ብቻ ነው። እግዚአብሔር ከባህሪው መካከል ያካፈለናል፣ በፍጹም ደግሞ ያላካፈለም። ገብቷል? እግዚአብሔር ሁሉን ቻይነቱን ለሰው ልጅ ያላካፈለም፣ በሁሉ ቦታ መገኘትን ለሰው ልጅ ያላካፈለም። ካላካፈላችሁ ነገሮች አንዱ ይሄኛው ነው። በሁሉ ስፍራውን ለምሳሌ አንተ ኢትዮጵያ ነው እኛ ያለ ነው ሌላ ሰው አውስትራሊያ ያለ ሰው አሜሪካ ያለ ሰው ማርያምን ቢያናግራት ማማልጂ ምናምን ብላት የት ሆና ነው የምትሰማው? በሁሉ ስፍራ አለች ማለት ነው። በሁሉ ስፍራ የሚገኘው እግዚአብሔር ብቻ አይደል? ስለዚህ በሁሉ ስፍራ የሚገኘው እግዚአብሔር ብቻ ከሆነ ላንተ ኢትዮጵያ ሆነ እያማለደች አውስትራሊያ ወይ አሜሪካ ያለው ሰው ቢጠይቅ ምን ታረጋለች? ትሰማለች? መስማት ትችላለች? ለዚህ መልስ እንግዲህ ያው ምን አለ መሰለህ፣ ይሄ እንግዲህ በእውነት ነው የምነግርህ። እንግዲህ አሁን ይሄ መልስ ለመመለስ ከባድ ነው። አሁን ያቀስቀምክልኝ ጥያቄ ለመመለስ በጣም ይከብዳል። ጽቡቅ ሰማዕትና ከምቲ ዝራኹም እዩ ብጣዕሚ ኣዝዩ ዘንወለድና ስለ እመቤታችን ቅድስት ድንግል ማርያም ዘለዎም ፍቅሪ ብጣዕሚ ኣዝዩ ዝገርም ደስ ይብል። ያው ልክ እያም ዘንወላዲና ብዝለኻልዎ መጠን እቲ ተሓሳስቦም ትለውፅዎ ዘለዉ ቃላት ካብቲ ዝተምሃረ ሰብ ንላዕሊ እዩ፣ ካብቲ ቃል እግዚአብሔር ዝፈልጥ ሰብ ንላዕሊ። መቸም እግዚአብሔር ፀጉኡ ካብ ዘሕልካ ተደልዩ ዝተምሃረ ይብል ዘይተምሃረ ይብል ኣብ ዝኾነ ይኹን ሓዲሩ እዩ ፀጉኡ ዘፍሰልካ እሞ ዘንወላዲ እውን ብጣዕሚ እዩ ዝገርመካ። ኣነ ብጣዕሚ እዩ አይዶኖ በቃ ቃላት የብለይን። እመቤታችን ቅድስት ድንግል ማርያም ናይ ኩለና እኖያ በቃ ምንም ቃላት የብለይን። እስኪ ሓንቲ ሓፍትና እኒኣ ንእሽተይ ህፃን እያ ብጣዕሚ ካብ ዝገርመኩም ቤተሰብ ኩለና ንፈልጣ ኢና። ናይዛ ሓንቲ ህፃን እዚኣ ባይዞይ ኣነ ብምንም ቃላት ክገልፀዋ ይክእልኒ። ናይዚኣ ናይ እግዚአብሔር ትዕልልቲ ኢለ በቃ ክድምድሞ ዝኽእልና። እስኪ ናብቲ ቪድዮ ስኸብለኩም ምንም ግዜ ከይበላዕልኩም በቃ ናብቲ ቪድዮ ከብለኩም ተመሊስና ክንረኸብ ስማዕትና። አንድ ምክር ልምከራችሁ፣ በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴ ልግዳና ክርስቶስ ደስ ይበል? አልታለቅም ብዬ ክብዴን ጠብቄ ሂጅ ደስ ይበለኝ ለጊዜው ወይስ ታልቄ የሰላም አምላክ ክርስቶስ ከኔ ጋር ይኑር?
የሰላም ልጆች ነን። ለምንድን ነው ሁልጊዜ በአዛን የምንሰቃየው? ለምንድን ነው የምንገለፈው? ለምንድን ነው ሁልጊዜ ስንጸጸት ምናለው? ለምን ሰላም አይኖረንም እንዴ? ምን ነው የምንሰቃየው? እኛ እኮ ሰላም ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድን ነው ሰላም አጥተምናደል? ልብስ እያልን ላቆታችን የምንሆን ምንድን ነው? ምግብ እያልን የምንገሳ ለምንድን ነው? ፎሳንም ፎስኖልን ጤና ምናጠን ለምንድን ነው? ግን ነፃ የምንወጣው ግን አእምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላወኩም ይውብኝ ስንል እንንቃለን። ሰላም መፈለግ አለብን። ሰላም ምናገኛት ደግሞ እኛው ልብ ውስጥ ነው። እናልክ እስኪ እዚ ቪድዮ ዝሰሚዕና ንመለስ መን ክንራኸብና እስኪ ሰማዕትና ጉዲኻ ዘይትሰምዖ ዘይትሪኦ ጉድ ነገር የለን። ብጣዕሚ ኣዝዩ መሕፈርሲ ግዜን ሰዓት መፅሕና እዩት በመቤቴ ይሄ የህፃን መናፍቅ የሚናገረው ማያውቀው አይተነው እንመለስ። አልጋኝ እንደዚህ ነው። አልጋው እሺ እንደዚህ ነው። አልጋሽ እንዲታኝተሽ የምታየው መድኃኒዓለምን ስዕል ነው። እንዲህ ቀና ብዬ መድኃኒዓለምን ነው ያየሁትና ቀልደኛ ካልጋሽ የተነሽ ከፊት ለፊትሽ ያየሽው መድኃኒዓለምን አይደለም ሰይጣንን። እኔ ኦርቶዶክስ ነኝ እኔም ባለማተብ ነኝ የምትሉ ሜንሽን በማድረግላችሁ አካውንት ሁላችሁም እየገባችሁ ሪፖርት አድርጉት። እውነት ከእግዚአብሔር የሚበልጥ ነገር የለም። ይህ ልጅ እዩት በስሎድ ነው እየቀለደ። ይህ የጌታችን የመታችን የኢየሱስ ክርስቶስ ስሎድ ነው። ይሄ ሰይጣን ነው ያየሽው ያዋርዳል። እውነት ወንድሜ እኛ በግለሰብ ስለተናገርክ አይደለም የምናወራው። የሁላችን አምላክ የሆነ ኢየሱስ ክርስቶስ ግን እንዳንተ አይነት ቆሻሻ የህፃን ልጅ ግን መናገር ማይችል መሳደብ ማይችል እግዚአብሔር ዝም ሲል እግዚአብሔር የለም ማለት አይደለም። በጊዜ ዋጋ ትከፍላለህ፣ ትጠየቃለህ። እውነት 10 ጊዜ ይሄ ቪዲዮም ኮፕሊንግ አድርጉልኝ። ሜንሽን በማድረጋችሁ ሁላችሁም እየገባችሁ ሪፖርት አድርጉት። እዚ ዝሓለፈ ሓደ እዚ ሓውና ኮር እንዳዘመረ ሪእና ነርና ኣብ ሕማቅ ኩነታት ከም ዝነበረ ሪእና ነርና። ሓሚሙ እንዳተባሃለ ዓዊድ እንዳተባሃለ ነይሩ። ግን ኣብ ማእከል መዘመራን ኣትዩ ኮር እንዳወቀም እንዳዘመረ ብጣዕሚ ደስ ዝብል ነገር እግዚአብሔር እንዳመስገነ ነርና። ሕጂ ኸ ኣብ ሰዓት እዚ በፂሕ ለሞ ብጣዕሚ ኣዝና ደስ ይልና ንኩለና ብጣዕሚ ዓብይ ነገር ኢና። ሕጂ እውን ትሕግዝዎ ተለለኹም ኢደድ ካይልኩም ናብ ዝለዓለ ደረጃ ንክተብፅሕዎ ዝዘለዎ ህይወት ንክተብፅዎ ብእግዚአብሔር ስም ከማሕፀነኩም ይደሊ። ሕጂ ናፍቲ ቪድዮ ከብለኩም ተመሊስና ክንራኸብ ሰማዕትና ነዛ ድንግልና ሕጂ እግዚአብሔር ስራው ድንቅ ነው ለሊያ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ናመን በወልድ ወናምን በወልድ ወናምን በመንፈስ ቅዱስ መጽሐፍ ዘያነብበክ ቆለም ይሜንነኪ ደሰሬት ይትረክ ይጸድቅ ባፍዋን ሄዶ ንደሰይፍ ጽቡቅ ሰማዕትና ተመሊስና ተራኸብና። ኣዝዩ ብጣዕሚ ደስ ዝብል ነገር እዩ። ዝሓውና እዚ ደረጃ ዝበፂሕ ምርኣይና ብዓይንና ምርኣይና ብጣዕሚ ኣዝዩ ደስ ዝብል እዩ። እግዚአብሔር መቸም ክረድእ ከሎ ክምሕር ከሎ ካብቲ ሕማቅ ናብ ፅቡቅ ደረጃ ክበፅሕ ከሎ ምሕረት ማዕለያ ይብሉን እሞኒ እግዚአብሔር ተኸብረ ዝተመስገነ ይኹን። ብጣዕሚ ደስ ይልና። ሕጂ እውን ነዚ ሓውና ናብ ዝለዓለ ደረጃ ክነብፅሖ ኢድ ካይልና ካብቲ ዘለዎ ነገራት ንክነውፅኦ ሕጂ እውን ንሓግዞ ክህለኩም እየ ዘሊ ካሊእ ሃይማኖት ንኣምና ዝብሉ ኣሕዋትና ስለዚ እዚ ነገር እዚ ምዃኑ ፈሊጦም ሕጂ እውን ካብ ተግባሮም ክቆጠቡ ኣብ ዝምልከቶም ቦታ ኮይኖም ክሰብኩ ከም ዘለዎም ኢና እዚ መልእኽቲ ዘመሓላለፈሎም። እዚ ቪድዮ እዚ ናብ ኩሉ ሰብ ምእንታን በፂሑ ኩሉ ሰብ ምእንታን ክሪኦ ኩሉ ሰብ ምእንታን ክጠንቀቐሉ ሸር ላይክ እንዳገበርኩም ናብ ኩሉ ባፅሕለይ ጎይታ መድሓኒና ኢየሱስ ክርስቶስ ኣጀሚሩ ስለ ዘፈፀመና ዝተኸበረ ዝተመስገነ ይኹን እናበልኩ ብካሊእ መደብ እስካዕ ንረኸብ ሰላም ኩኑለይ።